ጃኒ በጣም እናመሰግናለን። ዮኒ ማኛም በጣም አመሰግናለሁ። እስካሁን ድረስ ለተከታተላችሁ ሁላችሁም በጣም አመሰግናችሁ። ወይኔ 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 ለማትገናኙት ነው ሰዓቴን የበላችሁት። ይሄ ሁሉ ጌመሮች ገብተው ሲጫወቱ እኔ ቤታዬ ውይይት አለ ብዬ በማዘን ውስጤ በማዘን በድጋሚ ቤታ ህመምሽን ተናገሪ። በኢትዮጵያ ከምሽቱ 2 ሰዓት በኢትዮጵያ የምገባው ሴትዮ ዛሬ ውይይት አለ ብዬ ትቼ ስራዬን አስተጓጉዬ እናንተ ለማትገናኙ ወይ ማኪ ኧረ ተይ ግን ኧረ በዛብኝ ተይ ግን ውለታሽ አለብኝ ልከፍለው ማልችለው ቃሌን እሰጣለሁ አመሰግናለሁ። ኧረ በቃሽ ማኪዬ፣ እንደው በፈጠረሽ ማኪ በስራ ሰዓት መጣሽ ውዴ። ለስራ ከሆነ የከፈልሽው ሀሜት ከሆነ ውዴ አንቺ አታሚ ምን ያቅሻለሁ? አንቺ አታሚ ቤተሰቦችሽ ያስታውቃሉ። ሀሜት አላስተማሩሽም።